የፈለገ ቢሆን መጥፊያ ቀናችሁ ካልሆነ ምንም እንደማትሆኑ በዛሬ ቪዲዮ አሳያችኋለሁ። የህፃናት እብጥ ሳይታሰር ቢቀር ምን እንደሚፈጠር አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። የማታውቁ ካላችሁ ቪዲዮውን እስከ መጨረሻው ብታዩ መልስ ታገኛላችሁ። ከዛሬ ወር በፊት አንዲት እናት ቤቷ ወልዳ የልጇ እብጥ ሳያስሩት ይመጣሉና እንደምታዩት በጣም አሳጥረው ነው የቆረጡትና ለማሰራሱ በጣም አስቸጋሪ ነበር። ዞሮ እንደምንም ታሰረ። እንደዚሁ ዛሬም በድጋሚ አንዲቱ በተመሳሳይ ቤቷ ወልዳ ነበር የመጣችውና የዚህም እብጥ አልታሰረም ነበር። በተመሳሳይ በጣም አሳጥረው ነው የቆረጡትና ይሄም እንደምንም እንደምታዩት እትብቱ ታሰረና እንደ ፈጣሪ ፍቃድ ሁለቱም ህፃናት ደህና ነበሩ። ሌላ እናት ደግሞ ከሁለት ወር በፊት ይመስለኛል እንደዚሁ ቤቷ ተወልድና የእንግዲህ ልጁ አልወጣ ብሏቸው ትመጣለች። ሌሊት ላይ ነበር እኛ ጋር የደረሰችውና እንግዲህ ልጁን አውጥተን እስኪ ህፃኑን አምጡትና እንየው ብለን ሲያመጡት የእሱም እትብቱ ሳይታሰር ደምቶ በጣም በሚያሳዝን ሁኔታ በህይወት አልነበረምና የዛን ቀን በጣም በቃ ደብሮኝ ነበርና በጣም አዝኜ ነበርና እና ምን ለማለት ፈልጌ ነው ይሄን ቪዲዮ የምታዩ በሙሉ በቅድሚያ እናቶች በጤና ተቋም እንዲወልዱ መስራት ይጠበቅባቸዋል። ከዛ በተጨማሪ ደግሞ እትብት ሲቆረጥ ምናልባት እንደዚህ አይነት ነገር እንኳን ቢገጥማችሁ እትብት ሲቆረጥ ቢያንስ ከእምብርቱ 2 ጣት የሚሆን ቦታ በደንብ ጥብቅ ተደርጎ ማሰር ያስፈልጋል። ከዛ በኋላ ደግሞ እንደዚሁ 1 ጣት እንለካለን ከቋጠርንበት ጀምረን ማለት ነው። ከዛ ከ1 ጣት በኋላ ደግሞ እንደዚሁ በደንብ ጥብቅ አድርገን እናስራለን። ከዛ በሁለቱ መካከል አድርገን እንቋጥረዋለን ማለት ነው። አንዱ ወደ እንግዲህ ልጁ ይቀራል፣ አንደኛው ደግሞ የህፃኑ እትብት ሆኖ ይቀራል ማለት ነው። ስለዚህ እንደዚህ ነው መቆረጥ ያለበት እና ይሄን ቪዲዮ የምታዩ ሼር ብታደርጉ የአንዲት ህፃን ህይወት ልታተርፉበት ትችላላችሁና ስለዚህ ሼር በማድረግ ለሌሎች ብታጋሩ እመክራችኋለሁኝ። አመሰግናለሁ።